የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን ወዳጆች ወንድሞችና እህቶች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ? እንደምን ቆያችሁ? ቸርነትና ምሕረት ይቅርታና ርኅራኄ ልዩ የባህሪ ገንዘቡ የሆነ ሁላችንንም በእድሜያችን ላይ ይህችን ሰዓት ይህችን አስበን በዚህ በማህበራዊ ሶሻል ሚዲያ ተገናኝተን የእግዚአብሔርን ቃል እንድንማማር የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የከበረ የተመሰገነ ይሁን። እግዚአብሔር ቢወድና ቢረዳን ቢፈቅድልን እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ዛሬ ለዚህ ቤት መዳን ሆነ የሚል ነው። የትምህርታችን ርዕስ ዛሬ ለዚህ ቤት መዳን ሆነ። ይህንን ኃይለ ቃል የምናገኘው በዚህ በቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 10 ላይ ስንመለከተው ይህንን ቃል እናገኛለን። ዛሬ ለዚህ ቤት መዳን ሆነ። የትምህርቱ መሰረታዊ ዓላማ እግዚአብሔርን የሚፈልግ ሁሉ እግዚአብሔርን እንደሚያገኝ፣ የእግዚአብሔር ወዳጅም እንደሚሆን፣ እግዚአብሔር በዘመኑ በሕይወቱ እግዚአብሔር በእሱ ሕይወት እንደሚገባ እና እንደሚገለጽለት የሚፈልገውን ሁሉ እንደሚያደርግለት የሚያሳይ የሚያስረዳ ነው። ያው ብዙ ጊዜ እግዚአብሔርን ፈልገን ለማግኘት ብዙ ጥረት አድርገን ይሆናል። ግን መሀል ላይ እግዚአብሔርን የማናገኝበት መንገድ ደግሞ አጋጣሚ እየተፈጠረ ወይም በእኛ ስህተትና ጥፋት ንስሐ ባለመግባታችን፣ ወደ እግዚአብሔር ባለመቅረባችን፣ ባለመጽናታችን፣ ባለመጠንከራችን፣ ተስፋ በመቁረጣችን ምክንያት ከእግዚአብሔር ርቀንና ከእግዚአብሔር ተለይተን ከዛም አልፈን እግዚአብሔርን እንደ ሰው እያማ ነው እግዚአብሔር አምላክ ፈጣሪዬ እኔን አያውቀኝም፣ ረስቶኛል፣ እንደ ሰውም አይቆጥረኝም፣ እንደውም ከሱ በቁጥሩ ውስጥ ይኖር ይሆን፣ ስለዚህ እግዚአብሔር እኔን ሳይረሳኝ ይቀራልን እያል እግዚአብሔርን በአንድም በሌላ መንገድ የምናማ አንጠፋም። ያሰብነው የተመኘነው አልሳካ ሲለን ያሰብነውና የተመኘነው አልሳካ። ስለዚህ እግዚአብሔር እኔን ሳይረሳኝ ምንድን ነው የምናደርገው መሰላችሁ? የራሳችን ድክመት ለእግዚአብሔር እንሰጣለን። የራሳችንን ጥፋት ለእግዚአብሔር እንሰጣለን። እግዚአብሔር ግን ለእኛ የማይሆነውን ነገር ፈጽሞ እንደማይሰጠን አመን ይኖርብናል። ለእኛ የማይጠቅመን ነገር ለእኛ እንደማይሰጥ እንደማያደርግ ማመን አለብን። ይሄ ሲሆን ደግሞ ምንድን ነው ማድረግ ያለብን ያልን እንደሆነ ለበጎ ነው የሚለውን መውሰድ ነው። ለበጎ ነው፣ እግዚአብሔር ለእኔ የሚሆነውን ነገር አይከለክለኝም የሚለውን ወደ ልባችን መውሰድ ይኖርብናል። ያው ብዙ ጊዜ ሰው እንዴት ተከለከልኩ ብሎ ያስባል። ለምሳሌ አንድ ህፃን ልጅ አባቱ በቢላዋ እንዳይጫወት ቢከለክለው ልጁ ተጎጂ ነው የሚሆነው አይደል? ልጁን በቢላዋ ተጫወት ቢለው ልጁ አይጎዳም? ይጎዳል ማለት ነው። ስለዚህ አባትየው ህፃኑ ልጅ ቢላዋ ሲያነሳ እያየ ዝም አይልም። ቢላዋ የሚነጥቀውና ከእጁ ወስዶ ይደብቅበታል ማለት ነው። ለልጁ ስለማይጠቅመው ልጁን የሚያጠፋ ልጁን የሚጎዳ ስለሆነ፣ ስለዚህ እኛን የሚጎዳ ነገር እግዚአብሔር አይሰጠንም፣ ሊሰጠንም አይችልም። ይህን ማመን አለብን እና ወደ ኢያሪኮ ገብቶ ያልፍ ነበረ። ኢያሪኮ የምትባል መንደር ነበረች። በዛች በኢያሪኮ መንደር ሲያልፍ አንድ የቀራጮች አለቃ የነበረ ባለጠጋ ሀብታም፣ በጣም ትልቅ ሰው፣ በሰዎች ደግሞ የተጠላ የተናቀ አንድ ባለጸጋ ነበረ። ይህ ባለጸጋ ቀራጭ ነበረ። ቀራጭ ሆኖ ምንድን ነው አልኳችሁ? ባለጸጋ ነበረ። ባለጸጋ ሆኖ ቀራጭ ነው፣ ቀራጭ ሆኖ ደግሞ ባለጸጋ ነው። በሰዎች ዘንድ ደግሞ ኃጢአተኛ ተብሎ ይታመናል። ይሄ ኃጢአተኛ ነው፣ ዘራፊ ነው፣ አጭበርባሪ ነው፣ አታላይ ነው እያሉ ሰዎች ያገሉታል በአደባባይ። ይህ ኃጢአተኛ ነው፣ እንዳቀርቡት፣ በቤቱም እንዳትሄዱ፣ እንደው እሳትም ሳይቀር እንዳትጭሩ ሁሉ እያሉ በቃ ከቤተሰቡ ተገሎ ብቸኝነት ሲያስጨንቀው ቀኑ እየጨለመበት በመከራ ውስጥ የሚኖር ሰው ነበረ ይላል በዛች በኢያሪኮ መንደር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛች ቦታ እንደሚመጣ መረጃው ሲደርሰው እኔ አጭር ነኝ፣ አቅም የለኝ፣ ጉልበት የለኝ፣ እንዴት አደርጋለሁ ብሎ ሲያስብ ዛፍ ላይ ወጥቶ ኢየሱስን ለማየት የኢየሱስ ክርስቶስን መልኩን ለማየት ውበቱን ለመመልከት አሰበ ይላል። ልክ መንገዱ ዛፍ ላይ መንገዷ ዳር ያለችው ዛፍ ላይ ወጥቶ ኢየሱስ ክርስቶስን በዚያ ሲያልፍ ዘቅዝቆ ማየት
አሰበና እነሱ ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ሳይመጣ ገና ቀድሞ እሱ ዛፏ ላይ ወጥቶ ተቀመጠ እና ጌታችን ኢየሱስ ክርስቶስ በሐዋርያት ታጅቦ በ72ቱ አርድእት በ36ቱ ቅዱሳት አንስት ተከቦ ከዚያም አልፎ ሌሎችም ደግሞ የቃሉን ትምህርት የእጁን ታምራት እየተመለከቱ ብዙ የሚከተሉት ነበሩ። ለክስም የሚከተሉት ነበሩ። እንጀራውን አበርክቶ ሲያበላይተው እኛም እንጀራ እንበላለን እያሉ እንጀራ ፍለጋ የሚከተሉት ነበሩ። እውነትን ተረድተውና አምላክነቱን ጌትነቱን ተረድተው ደግሞ ያድነናል፣ ያጸድቀናል፣ ከኃጢአት ባርነት ነፃ ያወጣናል፣ ከሞት መንጋጋ ያወጣናል ብለው እየተከተሉትም ነበሩ እና በጣም ብዙ ሰዎች ስለነበሩ በዛች በሾላዋ ዛፍ ላይ ተንጠልጥሎ መጠበቅ ጀመረ ይላል። ጌታችን ኢየሱስ ክርስቶስም የቀራጮች አለቃ ነበረና ይሄ ዘኪዮስ የተባለ በዚያ ሲያልፍ ቁመቱ አጭር ነበረ። ስለ ሕዝቡም ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ብሎ ካለ በኋላ ወደፊት ሩጦ በአንድ ሾላ ዛፍ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሸቅቦ አየው፣ ተመለከተው ይላል። እንግዲህ የሩቁን የቅርቡን የተሰወረውን የተደበቀውን ማን ያውቃል? እግዚአብሔር ያውቃል። ቀና አለና መሄድ አልወደደም። ዘኪዎስ ዘኪዎስ ብሎ በስሙ ጠራው። ዘኪዎስ ማለት አጭር ማለት ነው፣ ድንክ ማለት ነው። እና ዛሬ በአንተ ቤት ምሳ አደርጋለሁ፣ ከሐዋርያቶች ጋር በቤትህ ምሳ አጋበዛለሁ፣ ና ወደ ቤትህ ውሰደኝ አለው። በጣም ደነገጠ። አዲስ ነገር ነው። እንኳን አይደለም ሰማይና ምድርን የፈጠረ ጌታ አምላክ ዓይን የሌላቸውን ዓይን የሚፈጥር አልጋህን ተሸክመ ሂድ የሚል አምላክ የሰማይና የምድር ንጉሥ ጌታ በባህር ልብ ውስጥ የተሰወረውን የሚያውቅ ጌታ በዚህ በቀራጮች አለቃ በሰዎች በተናቀና በተጠላ ሰው ቤት እንዴት ይገለጻል ተብሎ እንዴት ይጋበዛል ተብሎ ይታሰባል? በጣም ከባድ ነው እና በእኔ ቤት ነው አለ። በድንጋጤ ውስጥ ሆኖ በደስታ ውስጥ ሆኖ እየተበረከረከ ከዛፏ ላይ ወረደና ያንን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን የከበሩ እጆቹን ይዞ ሳመ ይላል። የከበሩ እጆቹን ይዞ ሳመ። ዛሬ የካህናትን እጆች ምዕመናን የሚስሙት የጌታችን የአምላካችን ኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደምን የሚፈትቱበት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው የሚቀድሱበት የሥላሴን ዙፋን የሚዳስሱበት ጽላቱን ታቦቱን የሚዳስሱበት ስለሆነ ነው እና ምዕመናን በዚህ ቡራኬ በረከትን ያገኛሉ። አዎ ያን ያደረገው ዘኪዎስ የጌታችን የኢየሱስ ክርስቶስ እጁን ሳመ ይላል። ከዛ ታጅቦ በሐዋርያት ታጅቦ ኢየሱስ ክርስቶስን ይዞ ወደ ቤቱ ገባ። እግዚአብሔርን ፍለጋ ስንወጣ ይዘን ወደ ቤታችን እንገባለን ማለት ነው። ወደ ልባችን ይመጣል፣ ወደ ሕይወታችን ይመጣል፣ ወደ ኑሯችን ይመጣል፣ ወደ ስራችን ይመጣል። በአጠቃላይ በጉድለታችን እግዚአብሔር ይገለጣል። ዘኪዎስ ከሰው ተገልሎ ነበር የሚኖረው። ከሰዎች ፍቅር አጥቶ ነበር የሚኖረው። ኃጢአተኛ ነበር የሚባለው። ጎስቋላ ነበር የሚባለው። አንተ የሰው ታናሽ እየተባለ አንተ የቀራጮች አለቃ፣ የአጭበርባሪዎች የወንበዴዎች አለቃ እየተባለ በማህበረሰቡ ዘንድ ተጠልቶ የሚኖረው ሰውዬ የዓለም መድኃኒት መድኃኔዓለም ክርስቶስ በድንግልና ተጸንሶ በድንግልና የተወለደው ሞትን በሞቱ ሊሽር የመጣ የሞትን መውጊያ ሊሰብር የመጣ የሞት ደብዳቤ ሊቀድ የመጣ አምላክ በዚህ በኃጢአተኛ በተባለው በዘኪዎስ ቤት ይጋበዝ ዘንድ ፈቃዱ ሆነ ይላል እና እግዚአብሔር ወደ ሕይወታችን እንዲገባ ፈቃዱ ይሆንልን። ከዚህ በኋላ ዘኪዎስ ይዞ ገባ። የሚያስፈልገውን ነገር ሁሉ አቀረበ። ዙፋኑን ዘረጋ፣ ወንበሩን ደረደረ፣ ጠረጴዛውን አስቀመጠ፣ ምንጣፉን አነጠፈ፣ ሐዋርያትን በግራና በቀኝ አስቀመጠ፣ ጌታችን ኢየሱስ ክርስቶስን በመሃል አስቀመጠ። ከዛ በኋላ ከጌታችን ከኢየሱስ ክርስቶስ አጠገብ ደግሞ እሱ ተቀመጠ። በቃ እግዚአብሔር አደረገለት። አብሬው እቀመጣለሁ ብሎ መቼ አሰበ? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት አምላክ በአጭር ቁመት ጠባብ ደረት ተወስኖ በምድር ተገልጾ እንዲያው ብዙ ጊዜ የሚስተናገድበት ቤት የአልዓዛር ቤት ነው። ጌታችን ኢየሱስ ክርስቶስ በአልዓዛር ቤት ነው ብዙ ጊዜ የተስተናገደው። የሚወዳቸው ስለሆነ
አልዓዛርም የታደለ ስለሆነ፣ ማርያምና ማርታም የታደሉ ስለሆነ። አዎ በአልዓዛር ቤት ብዙ ጊዜ ተስተናግሯል ኢየሱስ ክርስቶስ። ከዛም በልዩ ልዩ ቤቶች በስምዖን ቤትም ተገልጿል። እና ጌታችን አምላካችን ኢየሱስ ክርስቶስ በዚህ በዘኪዎስ ቤት ተጋበዘ እና በዚህን ጊዜ ዘኪዎስ በጣም ተደሰተ ይላል። ደስ አለው። ሰዎች ጠልተዋችሁ እግዚአብሔር ሲወዳችሁ፣ ሰዎች ጥለዋችሁ እግዚአብሔር ሲያነሳችሁ፣ ሰዎች ከማህበረሰቡ ዘንድ አግለዋችሁ እግዚአብሔር ደግሞ ሲቀርባችሁ እና የልባችሁ መሻት ሲፈጸምላችሁ እንዴት ነው ደስ የማይለው? በጣም ደስ ይላል እንጂ ሐሴት ልናደርግ እንችላለን እንጂ ያስደስታል እንጂ ትዳር ሲባረክ፣ ቤት ሲባረክ፣ በበረከት ስንሞላ፣ ጤናችንን ስናገኝ፣ ጭንቀታችን ከላያችን ላይ ሲወገድልን፣ ሐዘን ሲጠፋ፣ መከራ ሲጠፋ፣ ሰዎች ሲያከብሩን፣ የጠሉን ሲወዱን፣ ሊያጠፉን የተነሱ ሰዎች የሚያጠፉበትን መሳሪያ ጥለው መጥተው ሲስሙን አያስደስትም? ያስደስታል። እና ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ወደ ዘኪዎስ ቤት ገባ ተባለ። ማን ነው ዘኪዎስን የሚናገረው? ሰማይና ምድርን የፈጠረ አምላክ በድንግልና ተጸንሶ በድንግልና የተወለደ ጌታ ወደ ዘኪዎስ ቤት ገብቶ ማን ነው የሚናገር? አንተ ኃጢአተኛ የሚለው ማን አለ? ይኸው ዛሬ ለእኛ ሁሉ ምሳሌ ሆነ ማለት ነው። እግዚአብሔር ታሪካችንን ለአንዴና ለመጨረሻ ጊዜ ነው የሚቀይረው። እኛ ብቻ ከልባችን እንመን። አሁን ብዙ ጊዜ ክርስቲያኖች በእግዚአብሔር ፊት ሲቆሙ እግዚአብሔር እንደማይሰማቸው አድርገው ራሳቸው የሚቆጥሩ አሉ። ግን እግዚአብሔር የማይሰማበት ጊዜ የለም። ለእያንዳንዱ ሰው እንዳቀራረቡ እግዚአብሔር ይሰማል እና ዘኪዎስን እግዚአብሔር አሰበው ነው የሚለው። አሰበው። ከዚህ በኋላ አቀረበ፣ የሚበላውን የሚጠጣውን አቀረበ፣ ደስ አለው፣ ሐሴት አደረገ፣ 3 ነገሮችን ተናገረ ይላል ዘኪዎስ። 3 መሰረታዊ ነገሮችን፣ 3 መሰረታዊ ሀሳቦችን በጌታችን በኢየሱስ ክርስቶስ ፊት ተናዘዘ። አንደኛው የበደልኩት ካለ ይቅርታ ጠይቃለሁ አለ። እርስ በርሳችሁ ይቅር ተባባሉ ይላል። ይሄ ይቅርታ መጠያየቅ የክርስቲያኖች አንድ መገለጫ ነው። ይቅር መባባል፣ ቂም በቀልን ማስወገድ፣ ከቂም ከበቀል ነፃ መሆን፣ የይቅርታ ሰዎች መሆን ጌታችን አምላካችን ኢየሱስ ክርስቶስን እንድንመስል ያደርገናል ማለት ነው። ምንጊዜም ለይቅርታ ራሳችንን ማዘጋጀት ተገቢ ነው። የበደልኩት ካለ አለ ሂጄ ይቅርታ እጠይቃለሁ አለ። አያችሁ? አዎ ዛሬ በዚህ ዘመን ወንድም የሚበድለኝ ስንት ጊዜ ይቅር ልበለው ይላል ቅዱስ ጴጥሮስ። 7 ጊዜ አይበቃም ጌታ ሆይ አለው። አይ 7ማ ምን አላት? 7 ሲባዛ በ70 ነው እንጂ 494 ጊዜ በቀን እንግዲህ ማን ሊጣላ ይችላል? ሲጣላ የሚውል ሰው አለ? ሰይጣንም አያደርገውም እንኳን ሰው እና 7 ሲባዛ በ70 ነው አለው ጌታችን ኢየሱስ ክርስቶስ። ብዙ ጊዜ ይቅር ተባባሉ እያለ ነው። አያችሁ? እና ሁልጊዜ ይቅር መባባል ተገቢ ነው። ሰው ሆኖ የማይበድል እንጨት ሆኖ የማይጨስ ብረት ሆኖ የማይዝግ የለም እና ይቅር መባባል ግዴታችን ነው። እግዚአብሔር አምላካችን ኢየሱስ ክርስቶስ ሳይበድል በደለኛ፣ ሳያጠፋ ጥፋተኛ ሆኖ ነው አይደል ይቅር ያለን? ከራሱ ጋር ያስታረቀን። ይቅር ያለን እኮ እሱ ነው። የተበደለው እሱ ሆኖ እሱ ግን እንደ በደለኛ ራሱን አድርጎ በደለኛ ሳይሆን በደለኛ ሆኖ በእንጨት በመስቀል ላይ ተሰቅሎ በሁለት ወንበዴዎች መካከል ተሰቅሎ ራሱን መስቀል ላይ አውጥቶ ደሙን አፍሶ ስጋውን ቆርሶ ይቅር አለን፣ ከራሱም ጋር ታረቀን ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገረመው። የበደልኩት ካለ ይቅርታ እጠይቃለሁ አለ። አዎ ይሄ ያንዳንዳችን በነቢብ በገቢር በሐልዮ ልንበድል፣ ልናጠፋ፣ ልንሳሳት እንችላለን። ስለዚህ ይቅር መባባል ለክርስቲያኖች አቀበት ሊሆን ዳገት ሊሆን አይገባም። እንደውም እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን አይደል የሚለው ማቴዎስ ወንጌል ምዕራፍ 6 ላይ። ስለዚህ ይቅር መባባል ይኖርብናል። ሁለተኛው የቀማሁት ካለ እመልሳለሁ አለ። የቀማሁት ካለ ምን እላለሁ? እመልሳለሁ። ለዛ ለቀማሁት ሰውዬ ወስጄ ዕዳውን ገንዘቡን እሰጣለሁ አለ። በጣም ይገርማል። ይሄም እንግዲህ መቀማት ገንዘብ ብቻ አይደለም እኮ። ገንዘብ ብቻ ሊሆን ይችላል አይደለም፣ ብዙ ነገር አለ።
የቀማሁት ካለ በትክክል ያጠፋሁት የቀማሁት ነገር ካለ የወሰድኩት ከሰዎች የወሰድኩት ነገር ካለ እመልሳለሁ፣ እጥፍ አድርጌ አለ። እጥፍ አድርጌ እመልሳለሁ። ከዚህ በኋላ በስህተት መንገድ አልጓዝም። ትላንት በሰራሁት ትላንት ባጠፋሁት እግዚአብሔር ወይ አንተ ይቅር በለኝ። አሁን ግን የቀማሁትን እመልሳለሁ። ማንንም ማስቀየም፣ ማንንም ማስከፋት፣ ማንንም ማሳዘን አልፈልግም አላ። አሁን ለምን ካላችሁኝ የዓለም መድኃኒት ኢየሱስ ክርስቶስ ወደ ቤቱ ገብቷላ፣ ወደ ልቡ ገብቷላ። ያ ልቡ ተሰብሯል። ደንዳናው ልቡ ተሰብሯል። ኃጢአተኛው ልቡ ተሰብሯል። ጨካኙ ልቡ ተሰብሯል። ፍቅር በቤቱ በልቡ ላይ ሰፍኗል። ሞት ተወግዷል። አስጨናቂውን አስጨንቆለታል። አሳዳጁን አሳዶለታል። ሰዎች በእሱ ላይ እንዲነሱ ያደርግ የነበረውን እርኩስ መንፈስ አስወግዶለታል። ስለዚህ የቀማሁት ካለ ይቅርታ እጠይቃለሁ አለ። ሁለተኛው ይሄ ነው። ሶስተኛውና የመጨረሻው ያለኝን በሙሉ ምን አላለዋል? ለድሆች አካፍላለዋል። ለድሆች አካፍላለዋል። እና ለድሆች ማካፈል ክርስቲያናዊ ግዴታ ነው። ያው ቁጭ ብሎ የሚውል እጅ እግር የሌለው ዓይኑ የፈረጠ ጆሮ የደነቆረ አለ። ምንም ነገር የሌላቸው ጧሪ ቀባሪ የሌላቸው አሉ። መማር እየፈለጉ መማር የማይችሉ ልጆች አሉ። ደብተር የሌላቸው፣ እስክርቢቶ የሌላቸው፣ ትምህርት ቤት የሚያስመዘግባቸው ያጡ አሉ። እነሱን ማገዝ በእግዚአብሔር ዘንድ ምን ያህል ታላቅ ዋጋና በረከትን እንደሚያሰጥ ያሳያል ማለት ነው። ያለኝን አካፍላለሁ አለ። ብቻዬን አልበላም፣ ብቻዬን አልለብስም፣ ብቻዬን አልጠጣም፣ ብቻዬን አልደሰትም። አብሬ ከወገኔ ጋር እያካፈልኩኝ እየሰጠሁኝ እንደ አባቶቼ በቅድስና ሕይወት እመላለሳለሁ አለ። እመላለሳለሁ አለ እና በዚህን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገረመ ነው የሚለው። ተገረመ፣ ተደነቀ። አዎ ተደነቀና ምን አለ? ዛሬ ለዚህ ቤት መዳን ሆነ። የትምህርታችን ርዕስ ነው። ዛሬ ለዚህ ቤት መዳን ሆነ፣ ምክንያቱም የአብርሃም ወገን ነውና አለ። ዛሬ ለዚህ ቤት መዳን ሆነ፣ ምክንያቱም እሱም የአብርሃም ወገን ነውና። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰውዬ ቤት በክብር ተገልጦ የዚህን ምስኪን ሰው ሕይወቱን በዚህ መልኩ ለወጠለት ማለት ነው፣ ቀየረለት ማለት ነው። እና እግዚአብሔርን ለማየት ወጥቶ እግዚአብሔርን ይዞ ወደ ቤቱ ገባ። ኢየሱስ ክርስቶስን ለማየት ወጥቶ ኢየሱስ ክርስቶስን ይዞ ወደ ቤቱ ገባ ማለት ነው። ሚውታርቱ ኢየሱስ ክርስቶስን ይዞ ወደ ቤቱ ገባ ማለት ነው። አዎ ኢየሱስ ክርስቶስን ይዞ ወደ ቤቱ ገባ። ቤቱ ተባረከ፣ ችግሩ ተፈታ፣ ታሪኩ ተቀየረ። ኃጢአተኛ የሚሉት ሰዎች ሁሉ አፈሩ። ሞት ተሸነፈ፣ ኃጢአት ተወገደ፣ ሐዘን ተወገደ፣ ብቸኝነት ተወገደ። አሁን ቤቱ የእግዚአብሔር ቤት ሆኗል። ሕይወቱ የእግዚአብሔር ክብር መገለጫ ሆኗል። አዎ እግዚአብሔር በሙላት እግዚአብሔር በቸርነቱ በቤቱ ተገልጿል። እንደውም ብቻውን መሰላችሁ? በሰራዊት ታጅቦ በሐዋርያት ተከቦ በቅዱሳን ህብረትና አንድነት በ72ቱ አርድእት በ36ቱ ቅዱሳት አንስት ተከቦ በቤቱ ተገለጸለት። ስለዚህ ይህ ሰውዬ ደስ አይለው? ማን ደስ ይለው ይችላል? ዛሬ ለዚህ ቤት መዳን ሆኗል፣ ምክንያቱም እሱም የአብርሃም ወገን ነው እና ለጌታችን ኢየሱስ ክርስቶስ እነዚህን ሶስት ነገሮችን ቅዱሱ እግዚአብሔር አምላካችን ኢየሱስ ክርስቶስ ወደ ቤቱ ሲገባ በኢየሱስ ክርስቶስ ፊት ያደረጋቸውን ድንቅ ስራዎች አይቶና ተመልክቶ ከልቡ እንደተመለሰና ወደ ራሱም እንደመጣ ለእግዚአብሔር የሚመች ሰው መሆን እንዳለበት ሲያየው ጌታችን ኢየሱስ ክርስቶስም ደስ አለው ነው የሚለው እና እግዚአብሔርን ፈልጎ ያጣ የለም። ልበ አምላክ ቅዱስ ዳዊት እንደው ምን ይላል? ተፈሳይ ኩስሜ ቤሉ ቤተ እግዚአብሔር ናወር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ሚውት አርጓ በእናታችሁ። ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ ነው የሚለው። ያው ደስታ ሶደሪ አይደለም የሚገኘው፣ ደስታ ላንጋኖ አይደለም የሚገኘው፣ ደስታ በዓለም ውስጥ አይደለም የሚገኘው። ደስታ ያለው በእግዚአብሔር ቤት ነው።
ደስታ ቢራ ተጠጥቶ ጠጅ ተጠጥቶ ደስታ የለም። ደስታ የሚገኘው የእግዚአብሔርን ቃል ሰምተን በዝማሬው በቃሉ ነው ልንደሰት ውስጣችን ሊረካና ውስጣችን ሊጽናና ሊለመልም የሚችለው። ስለዚህ ቅዱስ ዳዊት በጣም ባለጸጋ ነበር አይደለም? በጣም ባለጸጋ ነበር። ሀገር መሪ ነው። እስካሁን ድረስ እንደሱ አይነት ንጉሥ አልተነሳም፣ ወደፊትም አይነሳም። እግዚአብሔር ኪዳን ያቆመለት 7 ሀብታትን የሰጠው ያደለው በጸጋ እግዚአብሔር የተሞላ ታላቅ ነቢይና ታላቅ ንጉሥ ነው። ግን ምን አለ? በዓለም ያለው ሁሉ ከንቱ ነው፣ ደስ አያሰኘኝም፣ አያስደስተኝም። በዚህ አንድም ቀን ተደስቼ አላውቅም እና ወደ እግዚአብሔር ቤት እንሂድ ሲሉ ግን ደስ ይለኛል። አሁን በጣም ብዙ ሰው ወደ እግዚአብሔር ቤት እንሂድ ሲባል እየተገፋ ነው የሚሄደው። ወደ ኳስ ሜዳ፣ ወደ ፊልም ስፍራት ግን በቃ ደስተኛ ነው። 90 ደቂቃ ኳስ ለማየት ደስተኛ ነው። 50 ደቂቃ ፊልም ለመከታተል ደስተኛ ነው። 1 ሰዓት 2 ሰዓት ሙሉ ቲክቶክ ለማየት ደስተኛ ነው። የእግዚአብሔርን ቃል 5 ደቂቃ ገልጦ ግን መጽሐፍ ቅዱስ ለማንበብ ውዳሴ ማርያም ለመጸለይ ግን ያዛገዋል፣ እንባ ይለዋል፣ ልቡን ያቅለሸልሸዋል፣ ጭንቅላቱን ያዞረዋል። በቃ ለምን? በዓለማዊ ነገር ተከበን ተይዘናል፣ ተተብትበናል፣ ጅማታችን ታስሯል እኮ ነው። ስለዚህ ሰብሮ መውጣት ያስፈልጋል ከዚህ ከማይጠቅመው ከማይረባው ነገር። እስቲ ወገኖች አስባችሁታል? 120 ደቂቃ የእንግሊዝን ኳስ ሰዎች ሲከታተሉ 30 ደቂቃ ወንጌል ለመማር 10 ደቂቃ የእግዚአብሔርን ቃል ለመስማት እኮ ጆሮውን የማይሰጥ ትውልድ እኮ ነው። 120 ደቂቃ ግን ሰፍ ብሎ እየጮኸ እርስ በርሱ እንደውም እየተናረተ ነው። እንደውም ኳስ ደጋፊ እንደውም ማጨረሻ ላይ ይጣላሉ። በእንግሊዝ ኳስ እኮ ነው፣ በስፔን እና በማንቸስተር ኳስ አበሻ ምን አገባው? እስኪ አሁን እና ስለዚህ አሁን ትውልዱ ምን ሆኗል? ትውልዱ ምን ሆኗል? እግዚአብሔርን ከመስማት ጆሮውን እየከለከለ ነው። ይሄ አስቂት የሆነውን ነገር፣ ጆክ የሆነውን ነገር፣ ከንቱ የሆነውን ነገር መስማት ነው የሚወዱ። የሚያስቀውን ነገር ነው የሚፈልግ። በዓለም ላይ ብትስቅ ምን የውሸት ሳቅ ምን ዋጋ አለው? የውሸት ሳቅ ሰው በእውነት ሲስቅ ነው እንጂ ደስ የሚለው። ዝም ብሎ በውሸት ቢስቅ ምን ዋጋ አለው? በቃ የለው። እነሱ አምርተው ሰርተው ተለውጠው ደክመው ወጥተው ወርደው ገንዘብ አካብተው ነው እንደዛ የሚጫወቱት። እኛ ምንም የለንም። ከእጅ ወዳፍ እንኳን ሳይኖረን ቁጭ ብለን 120 ደቂቃ ስንት ነገር የምንሰራበትን ሰዓት ጊዜያችንን በከንቱ እናባከናለን። ይሄ እንዴት ይሆናል? መሆን የለበትም። 50 ደቂቃ ቁጭ ብለን እንዴት ፊልም እናያለን? 1 ሰዓት ሙሉ ተቀምጠን የማይሆን ነገር እንዴት እንከታተላለን? የሚጠቅመንን ጸሎታችን ላይ መጻሕፍትን በማንበብ በመጸለይ እግዚአብሔርን በመማፀን እግዚአብሔርን በመለመን ለእግዚአብሔር ለፈጣሪያችን ለአምላካችን ራሳችንን አሳልፈን በመስጠት ግን የእግዚአብሔርን ክብር መጎናጸፍ እንችላለን። ልክ እንደ ዘኪዎስ እግዚአብሔርን የፈለጉ ሁሉ እግዚአብሔርን አግኝተዋል፣ ያገኛሉ። ስለዚህ ልክ እግዚአብሔር ይፍታ አይሰራት እግዚአብሔርን ፈልገው አገኙ። ዘኪዎስ እግዚአብሔርን አገኘው፣ ኢየሱስ ክርስቶስን አገኘው። አጭር ሆኛለሁ፣ እንዴት ብዬ ማየት እችላለሁ? እንዴት ብዬ ነው መልኩን የማየው? እንዴት ብዬ ነው ፊቱን የማየው? እንዴት ብዬ ነው ፀጉሩን የማየው? እያለ በሚጨነቅበት ጊዜ አንድ ሀሳብ መጣለት። አያችሁ፣ አንድ ሀሳብ መጣለት። ቆይ ሾላዋ ዛፍ ላይ መውጣት አለብኝ። ከዛ ሲያልፍ ከታች እሱ ሲያልፍ እኔ ከላይ ሆኜ የኢየሱስ ክርስቶስን ከላይ ወደ ታች አካሉን ማየት እችላለሁ አለ። ጌታችን ኢየሱስ ክርስቶስ ደግሞ ከልቡ ሊፈልገው እንደመጣ ሊያየው እንደመጣ አወቀ። ከዛች ቦታ ቆመና ቀላ ብሎ ዘኪዎስ ና ዛሬ በአንተ ቤት ምሳ አጋበዛለሁ፣ ወደ ቤትህም እገባለሁ፣ ቤትህንም እባርክልሃለሁ አለው። ስለዚህ እግዚአብሔርን ጋብዙት፣ ወደ ስራችሁ ጋብዙት፣ ወደ ትዳራችሁ ጋብዙት፣ ወደ ህይወታችሁ ጋብዙት፣ ወደ ገንዘባችሁ ጋብዙት። እግዚአብሔር ይግባ። በገንዘባችሁ የእግዚአብሔር ክብር ይገለጥ፣ በህይወታችሁ የእግዚአብሔር ክብር ይገለጥ። በአጠቃላይ የእግዚአብሔርን ስም ከመስማት ወደኋላ አትበሉ፣ ወደኋላ አሰልቹ። ሰው እንዴት እግዚአብሔርን መስማት ይሰለቻል? ሰው እንዴት የእግዚአብሔርን ቃል ከማንበብ ይሰለቻል? ሰው እንዴት መጸለይን ይሰለቻል? ሰው እንዴት መስገድን ይሰለቻል? ሰው እንዴት መጾምን ይሰለቻል? ሌላውን ነገር ያለ ገደብ እያደረግን አሁን እዚህ እኛ ሀገር የምንኖርበት ሀገር ይገርማችኋል።
እንዲያው ሰው ተኝቶ ነው ሲቅም የሚውለው። በቃ ማት ደቂቃ ለጸሎት ግን ጊዜ የለው። ቢዚ ነኝ ይላችኋል። ስንት ደቂቃ ግን ተኝቶ 5-6 ሃይላንድ ደርድሮ ያንን ሁሉ ሃይላንድ እስከሚጨርስ ድረስ ሲቅም ይውላል። ይሄ በእውነቱ በእግዚአብሔር ዘንድ አያስጠይቀንምን? ያስጠይቀናል። እና ጊዜያችን እንጠቀምበት። አዎ። እና ዘኪዎስ እንግዲህ እግዚአብሔርን ለመፈለግ መጣ፣ በሾላዋ ዛፍ ላይ ወጣ ይላል ዘኪዎስ። አባቶቻችን መተርጉማን ቤተክርስቲያን ሊቃውንት እንደሚናገሩት ያቺ ሾላ ዛፍ ቤተክርስቲያን ነች። አዎ ቤተክርስቲያን ነች። ኢየሱስ ክርስቶስንና ዘኪዎስን ያገናኘች ቤተክርስቲያን ነች ይላል። ዛሬም ቤተክርስቲያን ሄደን ቤተክርስቲያን ስንገባ ኢየሱስ ክርስቶስን ከድንግል ማርያም ከእናቱ ጋር እናገኘዋለን። ኢየሱስ ክርስቶስና ዘኪዎስ የተገናኙባት ያቺ ሾላ ዛፍ ዛሬ ቤተክርስቲያን ነች። ወደ ቤተክርስቲያን ከመጣን እግዚአብሔርን በሙላት እናገኘዋለን። ድንግል ማርያምን እናገኛታለን። ቅዱሳኑን እናገኛቸዋለን። ሰማዕታቱን እናገኛቸዋለን። ጻድቃኑን እናገኛቸዋለን። መነኮሳት ካህናቱን እናገኛቸዋለን። አገልጋዮቹን እናገኛቸዋለን። ጸበሉ አለ፣ መስቀሉ አለ፣ እምነቱ አለ፣ ቅዱስ ሥጋው ክቡር ደሙ አለ፣ ታቦቱ አለ፣ ስዕሉ አለ። ይህን ሁሉ እናገኛለን። ቤተ ክርስቲያን የመጣ ሰው ሳያገኝና ሳይባረክ አይመለስም። እግዚአብሔርን ሳናገኘው አንመለስም። በጸሎታችን ውስጥ እግዚአብሔርን እናገኘዋለን። የእግዚአብሔርን ቃል በምንሰማበት ሰዓት እግዚአብሔር እኛን እያናገረን ነው። በአንድም በሌላም መንገድ አፈቆልጣፋ ምላሰ ዲዳ ሊሆን ይችላል የሚሰብከው የሚያስተምረው፣ ለእናንተ ላይስባችሁ ይችላል። ግን በዚህ ቃል ውስጥ እግዚአብሔር ራሱ እየተናገረ የሚያስተካክለው፣ የሚያርቀው፣ የሚያጸናው፣ የሚያበረታው፣ የሚያጠነክረው፣ የሚያሻግረው ሰው ይኖራል። አንድ ቃል ለአንድ ሰው ትበቃዋለች። በአንድ ቃል ንስሐ የገቡ ለቅድስና የደረሱ ብዙ አገልጋዮችና እግዚአብሔር ባለሟሎች፣ እግዚአብሔር ወዳጆች አሉ። ስለዚህ እግዚአብሔርን ልንጋብዘው ያስፈልጋል። አንደኛው። ሁለተኛው እግዚአብሔርን መፈለግ አለብን። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል አይደለም የሚለው ቃሉ። እና ታዲያ ወገኖቼ ደጅ ጥኑ እያለ እየነገረን እኛ ደጅ መጥናቱን ትተን ለምን እንሰለቻለን? አሁን አንዳንድ ሰው እንደውም ማታና ጧት ያስለምደውን ጸሎት እያቋረጠ እንቅልፍ እየጣለው እያንገላጀጀው እያዛጋው እያለ እንደ ተራበ ዝንጀሮ ሳይጸልይ ይተኛል። ሌሊቱን ሙሉ ከግድግዳ ጋር ሲጋጭ፣ ጥቁር በሬ ሊወጋው፣ ጥቁር ሰው መጥቶ ጎረሮ ሊያንቀው ሲያስጨንቀው ያድራል። ውይ ኧረ ተወኝ፣ የዛሬው አዳሪ አዳር አትበለው፣ ስጨነቅ ስሰቃይ ነው ያደርጉት። ለምን? ጸሎቱን አቋርጧል። ሌሊቱን ለእግዚአብሔር አልሰጠም። ፈጣሪውን አምላኩን አልተማጸነውም። 12 ሰዓት ሙሉ ያ ሁሉ ሌሊት በእግዚአብሔር ኃይልና ስልጣን ካልሆነ እንዴት ሊታለፍ ይችላል? ስለዚህ መሰልቸት የለብንም። አንዳንድ ጊዜ ሰዎችም ራሱ ከእግዚአብሔር መንገድ ሊያወጡን፣ በአንድም በሌላም መንገድ ሊያቆስሉን ይሞክራሉ። የእነሱን መተው ነው። እንቅፋት የሌለበት ህይወት ማየት አለ። እንቅፋት ፈተና የሌለበትም አገልግሎት የት ይመጣል? የት ይገኛል? በዓለም ሳላችሁ መከራ አለባችሁ አይደል ያለው። ዛሬ እንደ ዘኪዎስ የሚያስጨንቁ ስንቶች አሉ። ዘኪዎስን ያስጨነቁ ሰዎች ዛሬም እኮ በእጥፍ በቁጥር በዝተው እኮ ሰዎች የሚያስጨንቅ ፈጣሪውን አምላኩን እየተማጸነ ወደፊት ነው መገስገስ ያለበት። ወደፊት ነው መሮጥ ያለበት። ወደፊት ነው መሻገር ያለበት። እግዚአብሔርን እስከምናገኘው ድረስ፣ እስከምንባረክ ድረስ፣ የልባችን ሁሉ እስከሚከናወንልን እስከሚሳካልን ድረስ እግዚአብሔርን ከመፈለግ ማቆም የለብንም። ከተደረገልንም በኋላ ደግሞ እያመሰገንን እንቀጥላለን። ከአንተ ወዴት እንሄዳለን አይደል ያለው ቅዱስ ጴጥሮስ። የዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱ እንግዲህ ህብስት አበርክቶ አሳ አብዝቶ ሲመግም አዩና ብዙ ሰዎች ተከተሉ።
ኧረ ታዲያ ትኩስ እንጀራ የምንበላ ከሆነ ትኩስ አሳ የምንበላ ከሆነ ምን አደከመን? ምን አስነገደ? ይሄ ታምር አንድ ቀን ነውና እዛ በኋላ እንዲህ አይነት ታምር ቀረ። ሁሉም ተበተነ። ጌታችን አምላካችን ኢየሱስ ክርስቶስ ምን አለ? እናንተ ሁላችሁም የተሰበሰባችሁት እንጀራውን አበርክቼ አሳውን አብዝቼ ስለመገብኩ ነው አላቸው። ከዛም በኋላ ሌሎቹ ሄዱ። ጌታችን ኢየሱስ ክርስቶስ ዘወር አለና ወደ ሐዋርያት ምን አላቸው? ሌሎቹ ሁሉ ትተውኝ ሄዱ እናንተስ አላቸው። ሌሎቹ ትተውኝ ሄዱ እናንተስ ሲላቸው፣ ጌታ ሆይ ከአንተ ወዴት እንሄዳለን? አንተ እኮ የሕይወት ቃል አለህ ነው ያለው። ከአንተ ወዴት እንሄዳለን? አንተ እኮ የሕይወት ቃል አለህ። ይሄ ሕይወት የሚሆን መድኃኒት የሚሆን ዘኪዎስን ስብራቱን የሚጠግን የዘኪዎስን ልብ የሚያውቅ የሕይወት ቃል ዘኪዎስን ከኃጢአት ባርነት ያወጣ እውነት አለህ። ከአንተ ወዴት እንሄዳለን አለው። እያችሁ ስለዚህ ከእግዚአብሔር ወዴት እንሄዳለን? ብንኖርም ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው። ከክርስቶስ ፍቅር የሚለየኝ ማን ነው? ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? አንፈራም አንሰጋም አንጠራጠርም። አንፈራም አንሰጋም አንጠራጠርም። እግዚአብሔር ከእኛ ጋር ይኖራል ለዘለዓለም። እግዚአብሔር ከእኛ ጋር ይኖራል ለዘለዓለም። ከክርስቶስ ፍቅር የሚለየኝ ማን ነው? ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? አንፈራም አንሰጋም